እንግዲህ ሜሪና ሄርሜላ የሰው ትዳር በመበጥበጥ እንግዲህ በአንደኛ ደረጃ ተመርጠዋል ማለት ነው። ምክንያቱም እሱ የማንን ትዳር ነው የሚበጠብጡት? የአብርሽን ትዳር እየበጠበጡ ነው ማለት ነው። ባይዘዌ ልጅ ከወለደ መሀል ገብታችሁ የሰው ትዳር የምትበጠብጡ ሴቶች አሁንም የስራችሁን ይስጣችሁ፣ ልቦና ይስጣችሁ። ነገ በእናንተ ታገኙታላችሁ ማለት ነው። እና እንግዲህ ያው ሄርሜላም አንዷ ባለጌ ናት ማለት ነው። ሜሪም እንደዛው በጣም ባለጌዎች ናቸው። ምክንያቱም የሰው ትዳር እየበጠበጡ ነው ያሉት ጋይስ። እኔ እነዚህ ልጆች እኔ በነገራችን ላይ በጣም ነው ሩታን በጣም ነው መወዳት ምናምን ነገር። አብርሽ ያው ተጨማልቋል፣ ተበላሽቷል። ምንም ማድረግ አይቻልም። አብርሽን ሰላም፣ እንዴት ናችሁ? የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዙ ይበልልኝ። እንግዲህ ዛሬም እንደተለመደው መተንላችኋል ከኩሽናችን በስራ ልብስ ምናምን በቃ ድብርብርብር ብሎ እናንተ እንደኛ እንደ ቅመሞች እኮ ግን የሚያሳዝን የለም። በቃ ሁልጊዜ እዚች ኩሽና አንወጣም፣ አንታረቅ፣ የታንሄድ በዛ ላይ እየተሰደብን እየተረገጥን እየተወቀጥን ምናምን በቃ ከዚች ኩሽና አንወጣም። ግን ማለት ነው እኔ ጥያቄ ልጠይቃችሁ ቅመሞችና ቅመሞችና ለምንድን ነው ግን በቃ የሰው ማለት አረብ ሀገር አይለቅም? ምንድን ነው? እኔ ጥያቄ እየሆነብኝ ነው። እኔ ብቻ ነው ወይስ ነው እንትናችሁ በቃ በዚህም ቀን ይሄዳለሁ ብላችሁ ምናምን የሆነ የምትቀውት የምትሰርዙት ነገር አለ አይደለ? እና ደግሞ የሆነ ሂዱ በተለይ ረዥም ዓመት የምትቀመጡ እንደኔ ማለት ነው እግዚአብሔር እንደምንም ጥርሳችሁ ነፍሳችሁ ሂዱ። አንዷ በጣም አስቀናችን በቀደም የሄደችው የሚገርማችሁ በ2 ዓመቷ ነው። በ2 ዓመት ሄደ በቃ አረብ ሀገር እያማረረች ሁለተኛ በሞት አረብ ሀገር አልመጣም በቃ ስለ ሰዎቹ ስለምናምን እያወራች ነበረ ማለት ነው። ልክ እንደኛ አይነት ደግሞ በቃ ሂዱ አይልም። በቃ ረዥም ዓመት ስትቀመጡ ምናምን ይሁን ያስጠላችኋል። ስለዚህ እናሳዝናለን እኮ አይደል? ተመችቶን እኮ አይደለም ግን በነገራችን ላይ ተመችቶን አይደለም ታውቃላችሁ። ምክንያቱም ጥፋት ስናጠፋ ራሱ ረዥም ዓመት ራሱ እንደተቀመጥነው አይደለም። እውነት ለመናገር እግዚአብሔርን አሁን ጎረቤታችን ማለት ነው ሙስሊሞች ነበሩ እና በጣም ሀብታሞች ናቸው። በቃ ጥልል ያሉ ሀብታሞች ናቸው እና የሆነ የሰው ልጅ አመጡ ማለት ነው ሊያሳድጉት አስባችሁታል። እና በጣም ረዥም ዓመት ነው የተቀመጠ። ረዥም ዓመት ሲቀመጥ ትምህርት ቤት አስገቡት ማለት ነው። 8 ዓመት ነው ምናምን ነገር ተቀመጠ ከነሱ ጋር። እዛ በቃ ታማኝ ነው ምናምን ታማኝ ስለሆነ ሱቅም ነበራቸው። ሱቅ ማኔጅ የሚያደርግ እሱ ነው። በጣም ኃይለኛ በቃ ነጋዴ የሆነ ምናምን ነገር። ከዛ እንደዛ ሲል ትምህርት ቤት አስገቡት። ትምህርት ቤት ሲያስገቡት በጣም ጎበዝ ስለሆነ እንትን ደብል ሄደ ማለት ነው። ደብል ማለት ነው ሄደና እና እዛ በቃ ኦልሬዲ እነሱ አስተምረው ትልቁም ነገር አብቅተውት ምናምን ነገር አጋብተውት ምናምን ይኖራል። እና ምን ልላችሁ ፈልጌ ነው የኛ ኢትዮጵያውያን ሰው ከለመድን በቃ ለቁም ነገር ብዙዎችን የማውቃቸዋለሁ ማለት ነው። ግን እዚህ አረብ ሀገር ላይ እንደዚህ አይነት ነገር ኖ ይለመድ ብዬ ሳይሆን እኛ ማግባት አንፈልግም አረብ ሀገር ነው። ግን ረዥም ዓመት እንደመቀመጣችን አይደለም ለእኛ ያላቸው ሪስፔክት የሚናገሩን አነጋገራቸው ምናምን ነገር በጣም የወረደ ነው እውነት ለመናገር። ስለዚህ እንዴት ታዩታላችሁ እናንተ ማለት ነው? ያው አጀንዴ ሌላ ነገር ቢሆንም እኛ ቅመሞች ምስኪን ስለሆነ እንረዳለን፣ እንነጋገር። እውነቴን ነው የምላችሁ አሁን በጣም እናሳዝናለን። ስለዚህ እንዴት ታዩታላችሁ እናንተ ማለት ነው? እንዴት ታዩታላችሁ? የነበር በዛው ጥርሴ ላስተክለው ነበር እዚህ ሀገር ውድ ነው ማለት ነው። ጥርሴ ፍንጭት ነው ላይ ነው እንዲቀጥምልኝ ነው እንጂ ለሌላ አይደለም ማለት ነው። ኢትዮጵያ ሄጄ ላሰራው ምናምን እያልኩኝ ጥርሴ በጣም እንትን ነው። እና ምን ልላችሁ ፈልጌ ነው እዚች ኩሽናችን ሆነናለን፣ እንመጣለን፣ እንቦጭቃለን፣ እንፈተፍታለን አለን በየቦታው ትክክል ማን ወለደ ማን አረገዘ ማን ተከረበተ በቃ ይሄን የኛ ስራ። እኛማ ሄደን አንወልድም ማለት እኔ በተለይ ማርያምን አረብ ሀገር ተኛው አይገዛኝም ተኛው በቃ አሁንም ሀሳቡንም ሁሉንም ነገር ትቻለሁ ነው። ልክ ልሄድ ሲል እፈራለሁ፣ እጨናነቃለሁ። ሀገርን የማየው ነገር ምናምን ጥሩ ነገር አይደለም። እስኪ ጸሎት አድርጉልኝ ማርያምን። ከኔ የተሻላችሁ በጸሎታችሁ አስቡኝ፣ በዱዓችሁ አስቡኝ። በእምነታችሁ ጎበዝ ይሆናችሁ። ለምን እንደሆነ ታውቃላችሁ? በቃ እንድወጣ ከዚህ ሀገር እንድወጣ በቃ ውጭ አይለኝም። ምን እንደሆነ አላውቅም። ነገ እላለሁ ዛሬ እላለሁ። ባሰብኩበት ቀን ይገረግረኛል። ባሰብኩበት ቀን እንዳትሄጂ ይለኛል። ለምንድን ነው? ቆይ ግን እኔ አልገባኝም። የምር እኔ እና አንዳንዴ በጣም አሳዝናለሁ በእውነት ከሆነ ማለት እኔ ተመችቶኝ አይደለም። ፊቴ ሁሉ እዩት እንዴት እንደተቋቋርኩ ማዲያት ነው ፊቴ ማዲያት በማዲያት ነው ምናምን እሱ የአረብ ሀገር ስለማይመች ጋይስ ጸሎታችሁ አስቡኝ ማለት ነው። እንዲሄድ ሄጄ በሀገሬ ላይ እንድኖር በእርግጥ ኢትዮጵያ ላይ እንደምናውቁት ዘር ምናምን የተለያዩ ነገሮች ነው። ሀገራችን በጣም ነው የሚያስጠላ። ግን ቢሆንም ደግሞ ሀገር ነው። ምንም ቢሆን ሀገር አይካድም። እና ለዛ ነው እኔ ደግሞ የሚያስጠላው ነገር አዲስ አበባ መኖር አልፈልግም። ይሄ እኮ ነው አሁን የሚያስጠላው ማለት ነው። አዲስ አበባ ስለማልኖር እንጂ
አዲስ አበባ የምኖር በሆን ችግር የለውም ነበረ፣ ሄጄ እቀመጥ ነበር። ግን አዲስ አበባ ራሱን ዩቲዩብ ራሱ ለመስራት ብል አዲስ አበባ አይመችም ጋይስ። ሁልጊዜ ላይ ፍትፈታ ምናምን ካልሆነ አይመችም። ግን ኢትዮጵያ ላይ በቃ እንደዚህ ገጠር ምናምን ከሆነ ግን በጣም ደስ ይላል ማለት ነው። የተለያየ ነገር ለመስራት ምናምን የድሮ ባህላችን ካልቸሪያችን ምናምን ብዙ ነገር ያልታየ ነገሮች አሉ ማለት ነው። እና ያንን ለማድረግ እንትን ይላል ማለት ነው። እና በተረፈ እንግዲህ ይሄን ያለው ነገር። ስለዚህ እንግዲህ የቡታጅራ ዩቲዩበሮችም አሉ፣ እኛም አለን፣ እንፈተፍታለን። ኩሽናችን ተቀምጠና ፊቴን ሳየው እናደዳለሁ ባይዘወይ ማለት ነው። እና ያው ዛሬ ያለ ፊልተር ነው ይሄ ቪዲዮ የሚለቀቅላችሁ። በተረፈ ግን ይሄ ነው ያለው ነገር እና እላችኋለሁ። ሰላማችሁ ብዝት ይበልልኝ። እንግዲህ በቅርብ ትንሽ ወራት በኋላ እንዲሁ በአዲስ ነገር ነው መጣላችሁ። ዘይቤሩ በአዲስ ነገር መጣላችሁ። እስከዛ ግን እናንተ ሰብስክራይብ እያደረጋችሁ ቤተሰብ ሁሉ ማለት ነው። ቤተሰብ ስለምትሆኑ ከልብ እናመሰግናለን። እና ይሄ ነው ያለው ነገር። አይበቃችሁም? ይሄን ያህል ካወራው ይበቃችኋል። ዛሬ ሀርብ ነው ምናምን ስራ አለ በይዘው ያለ ባጋር ላይ እና ደግሞ ምንድን እላችሁ ነበረ፣ ውሃ ጠጡ ጋይስ፣ ውሃ ጠጡ። እሺ የቀዘቀዘ ውሃ ግን እንዳጠጡ፣ ሙቀት አለ ምናምን አሁን ያስጠላል ያለው ነገር ሰው ይሄ ነው። እና በተረፈ ግን ወዳችኋለሁ። ቴንኪው የኔ ምርጦች፣ ምርጦች። ይሄ ነው፣ ሌላ ምለው የለም። ፈጣሪ ኢትዮጵያን ሰላም ያርግልን፣ ጦርነት በቃ ይመለንና አሁን ስራ ትንሽ ስራና በኋላ ላይ ከተመቸኝ ደግሞ እመጣላችኋለሁ። እስከዛው ድረስ ግን ሰላማችሁ ብዙ ትረፍርፍ ይበልልኝ። አሁን ላይ ባልገባ ምን አልገባ ስልኬን ጣል አድርጌ ሄጄ ስራዬን ነው የምሰራ። እግዚአብሔር ስራዬን አሁን በጣም ብዙ ስራ አለኝ። ትንሽ የኔ ስልክ ስራ ስለማልሰራ ስልኬን አስቀምጬ ሄጄ ስራዬን ሰርት ትንሽ ፎቅ ስራ አለች። መስኮት የኔ ራሱ መስኮት ኮሽሽሽ ብላ መስኮት ሞልውዬ ምናምን መጥቼ ከዛ ደግሞ እናወራለን። ገሌን ራሱ ልታጠብ እንዴ ራስ ገሌ ልታጠብ እኔ እናንተ ፀጉርሽን ታኪያለሽ ምናምን ብላችሁ ፎረፎር አለብኝ። ለዛ ነው ወዶችዬ። እና ሰላማችሁ ብዙ ትረፍረፍ ይበልልኝ። ሁላችሁንም ከልብ አመሰግናለሁ። ሰብስክራይብ እኮ ታረጉኛላችሁ። ዋው ሰብስክራይብማ በጣም የምታረጉኝ እኮ የኔ ምርጦች። ምንድነው ቻናሌን ታዩታላችሁ። ላይክ ብታረጉ ሼር ያደረገው ነበር ዩቲዩብ ሪኮመንድ ስለሚያደርገው እንደዛ ነበር። ነገር ግን እናንተ ደግሞ አልፈልኩም። ለምንድን ነው ተው ግን ኢትዮጵያ ልግባ። ተው ቻናሌን ይውልኝ። ተው ቻናሌን ብታዩት ኢትዮጵያ ገባ ነበር ማለት ነው። በእርግጥ ባታዩልኝም አሁን እገባለሁ። ችግር የለም። ዘንድሮ ቁርጥ ነው፣ እስከ ገና ድረስ ቁርጥ ነው እያልኩ እገባለሁ ማለት ነው። እና ለዛ ነው። በተረፈ ሁላችሁንም ከልብ አመሰግናለሁ። ቴንኪው ይውጣላችሁ። ኧረ ደኔ